እምዬ ምኒልክ ጦር ከአዲስ አበባ 1080 ኪሎ ሜትር በእግሩ 3 ወር ሙሉ ሲጓዝ ውሃ ጠማኝ፣ ረሃበኝ፣ ደከመኝ የሚል መንፈስ በአባቶቻችን ላይ አልታየም። እንደውም መቼ ደርሰን ተዋግተን አገራችንን ከዚህ ከነጫጨባው እናወጣዋለን ነበር የሚሉት። እንሞታለን ብሎ አንድ የፈራ አልነበረም። መትረየስም ሆነ የተለያዩ መሳሪያዎች በሚጠቅበት ጊዜ አካኪ ዘራፍ ለሀገሬ ለኢትዮጵያ ብሎ ነው መስዋዕት የሆነው። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሰን አደረሳችሁ እላለሁ። ክቡራን እንግዶች፣ ይህ ዛሬ እንድንሰበሰብ የፈቀደልንን አምላክ ሳናመሰግን ማለፍ አይገባንም። አብርሃም ግዛው ኢንተርቴይንመንት እኔ እስከማውቀው ድረስ ላለፈው 7 እና 8 ዓመት ሰለቸኝ ደከመኝ ከሰርኩ ሳይል የኢትዮጵያን የቀድሞ አባቶቻችንና የእናቶቻችንን ጀግንነት ለአዲሱ ትውልድ በዚህ መልክ ሲያቀርብ ትልቅ ምስጋና ይገባዋል። ስለ እምዬ ምኒልክ፣ ስለ እቴጌ ጣይቱ ሌሎቹንም ብናገር ታሪክን መድገም ይሆንብኛል። እነሱ ደማቸውን አፍስሰው አጥንታቸውን ከስክሰው እነሱ መስዋዕት በሆኑበት በዛች የ130 ቀን ጊዜ ኢትዮጵያችን ብቻ ሳይሆን መላው በኢምፔሪያሊስት ሲገዛ የነበረው ጭቁኑ ሕዝብ የይቻላልን መንፈስና የፓን አፍሪካንን መንፈስ የፈጠረ ድል ነው። ይህ ድል በሌላው ዓለም ላይ አይታይም። በሌላው ዓለም ላይ በተደጋጋሚ የምናየው የነፃነት እንጂ የአሸናፊነት በዓል የላቸውም። ኢትዮጵያ 2 ብቻ ሳይሆን ቀደም ተብሎ ባይመዘገብም ግብጾችን 4 ጊዜ ድምጥ ማጣቸውን አጥፍተናቸዋል። ቱርኮችንም ሌሎችንም የእምዬ ምኒልክ ጦር ከአዲስ አበባ 1080 ኪሎ ሜትር በእግሩ 3 ወር ሙሉ ሲጓዝ ውሃ ጠማኝ፣ ረሃበኝ፣ ደከመኝ የሚል መንፈስ በአባቶቻችን ላይ አልታየም። እንደውም መቼ ደርሰን ተዋግተን አገራችንን ከዚህ ከነጫጨባው እናወጣዋለን ነበር የሚሉት። እንሞታለን ብሎ አንድ የፈራ አልነበረም። መትረየስም ሆነ የተለያዩ መሳሪያዎች በሚጠቅበት ጊዜ አካኪ ዘራፍ ለሀገሬ ለኢትዮጵያ ብሎ ነው መስዋዕት የሆነው። ከአድዋ ምንድን ነው የምንማረው ብዬ ራሴን ስጠይቅ አፄ ምኒልክ በዛን ጊዜ ከመሳፍንት አገዛዝ በኋላ አገሪቷ ተመሰቃልቃ ነበረ። ትልቅ በሽታም ገብቶ ነበር። ህዝቡ፣ ገበሬው ከብቶ አልቆበት በረሃብ የተጠመደ አገር ነበረች። ከጆቴ ተዋግተዋል፣ ከጦኗ ተዋግተዋል፣ ከአባ ጅፋር፣ ከከፋው፣ ከሌሎቹ። ይሄ ሁሉ እያለ መጡ
ሊወሩን፣ አገራችንን ሊወርሱ፣ ባሪያ ሊያረጉን፣ ሚስቶቻችንን ሊቀሙ፣ ሃይማኖታችንን ሊያጠፉ ተነስ የኢትዮጵያ ሕዝብ ብለው ነጋሪት አስጎሽሙ በተነቃነቁበት ጊዜ ያ ሁሉ ሲዋጋቸው የነበረ ሳያኮርፋቸው በአንድነት በመሆኑ መሳሪያ ያለው መሳሪያውን፣ መሳሪያ የሌለው ዱላውን አንግቶ ስንቁን ይዞ ነው ሄዱ። ምንድን ነው ያሉት? አመልህን ያ ነው ያሉት። መልሱልኝ። ስንቅህን ምን ማለት ነው? መንግስት አቅም ስለሌለው ራሱ የሚዘምተው ህዝብ የራሱን ስንቅ ይዞ እንዲሄድ ነው። ያንን ደግሞ ማናችንም ብንሆን ያችን ችግሮች ስለሚኖሩ አመላችሁን በጉያቸው አርጉ ነው ያሉት። ይሄ ለአሁኑ ትውልድም ምክር ይሆናል ብዬ አምናለሁ። የማንስማማበት ነገር አለ፣ የምንጣላበት ነገር አለ። ያንን ሁሉ ትተን እንዴት ነው እቺ ለመንቃቃት ያለች ኢትዮጵያችንን ከፍ የምናደርጋት? ለዚህ ሁሉ መልሱ አንድነት ነው። አንድነት ካለ ሰላም ይኖረናል። እንደው ጊዜያችሁን አልውሰድና አቶ አብርሃም ውረድ እስከሚለኝ ድረስ እኛ የጥንታዊ ጀግኖች አርበኞች እያደረግን ያለነውን ልንገራችሁ። ያው ነው፣ እኛ የአድዋ ልጆች ነው። ከ40 ዓመት በኋላ የኢትዮጵያ ታሪክ በየቦታው ተበታትኖ የተቀመጠው ዲጂታላይዝ እያደረግነው ነው። አንድ አርበኛ መጥቶ አባቴ እንዲህ ነው መዝግቡኝ በሚል ጊዜ ያሉን ሰነዶቻችን ከመነካካታቸውና በየጊዜው ከመገለባበጣቸው ወረቀቱ እየሳሳ እየተቀደደ ነበረ። ምክትል ጠቅላይ ሚኒስትሩ በአንድ አጋጣሚ ማህበራችንን በሚጎበኙበት ጊዜ አነጋገርናቸው። እኛ እንሰራዋለን ነው ያሉት። አንሰራውም አላሉኝም። ከአዲስ አበባ ዩኒቨርሲቲ ጋር በመገናኘትና የተወሰኑ አዋቂዎች ጋር ተነጋግረን 80% በዩኒቨርሲቲ ያለውን የኢትዮጵያን ታሪክ ዲጂታላይዝ አድርገነዋል። በተጨማሪ እንደምታውቁት የኢትዮጵያ መከላከያ ጦር የተጀመረው ከአድዋ ጦርነት በኋላ ነው። አሁን መከላከያ የምንለው ከዛ የመጣ ነው። አቁም አልከኝ እንዴ? ብታምኑም ባታምኑም ከ1900 ዓመተ ምህረት ጀምሮ ይሄንን አዳራሽ በሚበልጥ ማዕት የኢትዮጵያ ታሪክ የያዘ ዶሴዎች ለማየት እድል አጋጠመኝ። አልተኛውም። ይሄ ነገር ከጊዜ ወደ ጊዜ ይበላሻል በሚል ፍራቻ መከላከያ ድረስ መንገድ ፈልግ፣ ኧረ ጎበዝ ይሄ ነገር እንዴት ይሻላል? ክረምቱ ሲመጣ ወረቀቱ እንደ መርጠብ ያደርገዋል። ሲሞቅ ደግሞ ይደርቅና ይሰባበራል። ዲጂታላይዝ መደረግ አለበት ብዬ ሀሳብ ሳቀርብ የፋንድ ጉዳይ ስለነበረ መጀመሪያ ጥናቱ ምን እንደሚያስፈልግ ወጪ ስለሚያስፈልገው እኛ የጥንታዊ ጀግኖች አርበኞች ማህበር
ሰልፍ ላይ ብቻ አይደለም የምታየው። ያንን በተመለከተ ፕሮፖዛል ስታዲ በራሳችን ወጪ አዘጋጅተን ለመከላከያ አቅርበናል። ይህ ማለት ምንድን ነው? ከ1900 ዓመተ ምህረት ድረስ ያለውን ዶክመንት ዲጂታላይዝ ማድረግ ማናችንም የትም ሀገር ሆነን የኢትዮጵያን የጦር ታሪክ ሆነ የመከላከያውን ጦር ማግኘት እንችላለን። የአሁኑ ትግላችን ያለፈውን መዘክርና ማውራት ብቻ ሳይሆን ለትውልዱ በማይጠፋ መልኩ ማቅረብ ስንችል ነው ብዬ አምናለሁ። አሁን ከዛ ልተውና በቅርቡ ሌላ ስንሰራ የነበረው ወደ 5 የሚሆን ሀገር ሚላኖ፣ ቶሪኖ፣ ሮማ፣ ናፖሊ ከቀድሞ የፋሽስትን ጦር ከሚጣሉት ጣሊያኖች ወንድሞቻችን ጋር ሆነን በየጊዜው በምናደርገው ግንኙነት የካቲት 12ን ከአዲስ አበባ በበለጠ በደማቅ ነው የተከበረው። ያ ምን ማለት ነው? የሞቱት 33 ፕላስ ቀሳውስት ጭምር አልተረሱም ማለት ነው። ማን እንዲያስባቸው ነው የምንፈልገው? ልጆቻችን። ለምንድን ነው እንዲያስቡ የምንፈልጋቸው? ተደጋጋሚ ነገር ይመጣ የሚችል እኛ ደካሞች ሆነ እርስ በርሳችን የምንዋጋና የምንጣላ ከሆነ ለታሪካዊ ጠላቶቻችን በር ከፍተን ዛሬ እንደዚህ እንዳማረብን ቁጭ ማለት ትተን በየቦታው ወጥቀን እንዳንገኝ ጭምር ነው። እንግዲህ ያው እንደምታውቁት አንዳንድ ጊዜ ፕሬዚዳንት ሲኮን ማይክሮፎን ከተያያዘ ከእጅ ጋር እያጣብቃል አይናገርም። ያንን እየፈቀዳችሁልኝ ይህንን በዓል ስታከብሩ ስለ ራሳችሁ አታስቡ። ብዙዎቻችሁ እዚህ ከ30 ዓመት በላይ ናችሁ። የኔን አልነግራችሁም። በየቤታችን ያሉትን ልጆቻችንን እየመከርን እየቆነጠጥን አይደለም፣ እየገረፈን አይደለም፣ ሲያጠፉ እየመከርን ደናውን መንገድ ካሳየናቸው ከኛ የተሻሉ ወጣቶች ይሆናሉ። ያ ደግሞ ማለት አሁን የተጀመረውን ንቅናቄ በኢኮኖሚ፣ በእርሻ፣ በተለያዩት የበለጠ ተሳታፊ ያደርጋቸዋል። አብቅቻለሁ። ክብር ይስጣችሁ።